ከጋምቤላ ከተማ በስተምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጀዊ የስደተኞች መጠለያ ሰፈር አቅራቢያ በተፈጸመ ድንገተኛ ጥቃት ሰላማዊ ሰዎች ተገድለዋል። እስካሁን ባደረግነው ክትትል 14 ሰዎች በአሰቃቂ ሁኔታ መገደላቸውንና አስከሬኖቻቸው ተለይተው ለዘመድ አዝማድ መላካቸውን ለሆስፒታል ቅርበት ያላቸው ምንጮች ገልጸዋል። የደረሱበት ያልታወቀ ሰዎች በመኖራቸው ደግሞ ፍለጋው በየጫካው መቀጠሉን እማኞች ይናገራሉ። ጽዮን ግርማ ሙሉውን ዘገባ ይዛለች። ጋምቤላ ትላንትናና ዛሬ ሌላ ተጨማሪ ሀዘን አስተናግዳለች። ድርጊቱ ሲፈጸም በቦታው የነበረ የዓይን እማኝ ለአሜሪካ ድምጽ እንደተናገረው በትላንትናው ዕለት ከቀኑ 6 ሰዓት ACF የተሰኘ በተመጣጠነ ምግብ ጤናና በልዩ ልዩ አገልግሎቶች ላይ የሚሰራ የፈረንሳይ ድርጅት መኪና አሽከርካሪ ከጋምቤላ 17 ኪሎ ሜትር ርቀት ላይ በሚገኝ ጃዊ በተባለ የደቡብ ሱዳን ስደተኞች የስደተኛ ካምፕ ውስጥ የሚኖሩ 2 ህጻናት እየተጫወቱ ባለበት ወቅት የመኪና አደጋ ያደርሳል። የግጭቱ አደጋም ከፍተኛ ስለነበር ህጻናቱ ይሞታሉ። በዚህ የተናደዱት በጃዊ ስደተኛ ካምፕ ውስጥ የሚገኙ የደቡብ ሱዳን ኖዌር ብሔረሰብ አባላት ባገኙት ሰው ላይ ጥቃት መፈጸም እንደጀመሩ የዓይን እማኙ ይናገራል። ከዛ በኋላ የተገኘውን በሙሉ ነው በቃ የተገኘ መኪናም ምንም ሹፌሮቹ ውሃ ምናምን የሚቀዱ ሹፌሮች አሉ፣ የተለያዩ መኪኖች አሉ፣ እዚህም ሌላ መኪኖች አሉ፣ ድርጅቶች የሚጠቀሙባቸው ኤንጂኦዎች የሚጠቀሙባቸው ማለት ነው። እነሱም በቃ በሙሉ የመቷቸው ቢሆን የመኪና ስለያዙ ነፍስ ነውና ዝም ብለው ወጣ በቃ መኪና ያዘ ሰው ምንም የሆነው ነገር የለም ወጡ። እንደ ተባበሩት መንግስታት ድርጅት የስደተኞች ተቋም የቅርብ መረጃ በኢትዮጵያ በጋምቤላ ክልል ውስጥ በሚገኘው ጃዊ በተሰኘው የስደተኛ መጠለያ ተቋም ውስጥ 48661 የደቡብ ሱዳን የኖዌር ጎሳ አባላት ስደተኞች ይኖራሉ። 11472 አባወራዎች ሲሆኑ የበዙት ደግሞ ህጻናት ናቸው። እንደ ዓይን እማኞቹ ገለጻ በዚህ ካምፕና በካምፖቹ ዙሪያ ለስደተኞች አገልግሎት ለመስጠት የተለያዩ መንግስታዊ ያልሆኑ ተቋማት በስፍራው ይገኛሉ። በተጨማሪም የተለያዩ ድርጅቶች ለሚያሰሯቸው ትምህርት ቤቶችና ጤና ጣቢያዎች ግንባታ የተቀጠሩ ከመሐንዲስ ጀምሮ የቀን ሰራተኞች በቦታው አሉ። እንዲሁም በግላቸው ለስደተኞቹ ሸቀጣሸቀጥና ምግብ በማቅረብ የንግድ ስራ ላይ የተሰማሩ የደቡብ ሱዳን ተወላጅ የኖዌር ጎሳ ስደተኞቹ ጥቃቱን መፈጸም ሲጀምሩ አብዛኞቹ ባገኙት መኪና አመለጡ። በቀን ስራና በግንባታ ስራ ላይ የነበሩት ግን ይህን እድል አላገኙም። በአሰቃቂ ሁኔታ ተጨፍጭፈው ተገደሉ ይሉናል እማኞቹ። የዓይን እማኙ እሱ ባገኘው መኪና ላይ ተንጠልጥሎ ጭፍጨፋውን ሲያደርሱ እያያቸው ማምለጡንም ገልጾልናል። ስለዚህ እነሱ ምንም አይነት የመኪናም የምንም አማራጭ የላቸውም። በቃ እዚያ ይዘው ጨፍጭፈው ጨረሷቸው። ኦልሞስት ፎርማኖች፣ ኢንጂነሮች ምናምን እዚያው ነው ያለው። የሰውን ጡር ያደርገዋል የማይባለውን ነገር አድርገው በጣም ጭካኔ በተሞላበት በቃ ባገኙት ነገር ነው እየቀጠቀጡ የገድሏቸውና ኢቨን ሴቶችን ያደረጓቸውን ነገር ትንሽ ለመናገር ራሱ ይከብዳል በጣም ማለት ነው። በተለይ 2 ሴቶች ገለዋልና ሴቶቹ በጣም ያደረጉት ነገር በጣም ምን አደረጓቸው? በቃ ገለው በሪፕሮዳክቲቭ ኦርጋናቸው ላይ በቃ እንጨት ምናምን ሰው በጣም ነው የሚያስጠላው። እንጨት ምናምን ነገር ትምረዋቸው በጣም ነው የሚያናደው። እንደ ዓይን እማኙ ገለጻ ጭፍጨፋው የተደረገው ለ1 ሰዓት ያህል ሲሆን አካባቢው ላይ የመከላከያ ሰራዊት ገብቶ እስካሁን አስክሬን በመፈለግ ላይ መሆኑን ይናገራል። ቦታው በጣም ጫካ በመሆኑም ኢትዮጵያውያኑ ራሳቸውን ከአደጋው ለማስጣል በየጫካው ይሮጡ ነበር። ገዳዮቻቸውም እያሳደዱ ጨፈጨፏቸው ይለናል። አስክሬኑም የተለቀመው ከየቦታው ሲሆን እስካሁን የ14 ሰው አስክሬን መገኘቱን መስማቱን ይገልጻል። አስክሬኑ ተወሰደ የተባለው ጋምቤላ ሆስፒታል በመሆኑ ወደዛው ደወልኩ እና አስክሬኑን የተመለከተ የዓይን እማኝ አገኘው። 14 ሰው አስክሬን ተገኝተው ነው 11 ሰዓት ምናምን ላይ ወደ አገር ቤት ተጭኗል። ባብ 3 ባስ ላይ 2 ሴቶች ነበሩ። አንዷ ራሱ አንገቷም የለም እንደ ዶሮ ከአንገት በታች ነው እንጂ የመጣ ከአንገት ወደ ላይ በኩል የለም። በጣም በቃ ከገደሉ በኋላ አስክሬናቸው እንዳይታይ ፊታቸው በጣም እንትን አድርጎ አጨፋልቆ ምንም የከሌ ነው ተብሎ እንዳይታወቅ አድርጎ ነው እንትን አደረጉ። አብዛኞቹ ሟቾች ከሌላ ቦታ የመጡ በመሆኑ አስክሬናቸው ወደ የቤተሰቦቻቸው መላኩን ለነገረኝ እማኝ እንዴት ተለይተው ተላኩ ስል ጠየቅኩት። ኮንትራክተር ያመጣቸው የቀሩ አንዱ ሳይት ላይ ወደ 28 ሰራተኛ ያመጣ ከ28ቱ 15ቱ የተረፉት ነው ለየሰዎቹን እዛ ጋር አቴንዳንስና በመልካቸው እንትና በእግራቸው በልብሳቸው የለዩ። ሌላኛዋ የጋምቤላ ከተማ ነዋሪ ናት። ሆስፒታል ተገኝታ አስክሬኑን አይታለች። እዛው ውዬ ነው የመጣሁት አለችኝ። በጣም ነው የተቀጠቀጡት። ሴቶቹም በቃ አንገታቸው ተቆርጦ ሌሎቹ ደግሞ ሌላ አይቷ 2 ናት ደግሞ ፊት ለፊቷን ተቀጥቅጣ በቃ ማንነቱ አይታይም። ከቦታ አይኑን አወጥቶ ይዘጋያል። በቃ መናገርም ራሱ ይከብዳል። አንገታቸው ቆርጦ ወንዶችም ደግሞ ተቀጥቅጦ በቃ
አሰቃቂ ግድያ ነው የተሞቱት ሰዎቹ። እኔ እንግዲህ ሴት ነኝ እዛ ውዬ ነው የገባሁት። አሁን ሆስፒታል እየተጓጓዘ ነው ያለ። አሁንም ደግሞ አምቡላንስ እያጓጓዘ ነው ያለ። ስሙን መግለጽ ያልፈለገ ሌላ የጋምቤላ ከተማ ነዋሪ ግድያው በምን እንደተፈጸመ ሲናገር በገጀራ በጦርና በድንጋይ አሁን እዚህ ሆስፒታል የሚገቡት አይኖቻቸውን ሁሉ ጎልጉሎ ያውጡ እንዲወጡ ተደርጓል። ልብሳቸው ሁሉ ተዘርፏል። ብራቆታቸው ነው። ሟቾቹ አብዛኛው ከደቡብ ክልል የመጡ የቀን ሰራተኞች እንደሆኑ የሚናገረው የዓይን እማኝ በአሰቃቂ ሁኔታ ተገደሉ ይላል። አብዛኛዎቹ የደቡብ ልጆች ስራ በቃ ራሳቸውን ለመለወጥ ቤተሰቦቻቸውን ለመለወጥ ብለው ነው ስራው ውስጥ የገቡት። ድንጋይ ማምረጥ፣ አሸዋ ማምረጥ፣ አሸዋ ያወጣሉ። ከዛ የኮንስትራክሽን የሚሰሩት አሸዋ ከዛ ይገዛሉ ማለት ነው። አካባቢው በራው ነው እንግዲህ ልጆቹ ስራ ፈልገው ስራ ለማግኘት ነው ወደዚህ የመጡት። እዚሁ ባህራው እንደዚሁ ሊለወጥ ብሎ ነው የመጣ። ከከተማ ወጣ ብሎ ጫካ ውስጥ ነው እንጂ ማብራት የሌለበት ቦታ ጫካ ውስጥ ነው የሚያድረው ራሱ ለመለወጥ ማለት። ያሞኒ እንዲህ አይነት ነገር ገጠመች። ጫካ ውስጥ ሄደው ማደን ምንም አቁም ስራው ቦታ ነው ቁጭ ብሎ ሄደው አድነው መግደል ነው። አስክሬኑ ሲፈለግ በተወሰነ ቦታ አብሮ እንደነበር የገለጸልን ሌላ አማኝ እስካሁን የተገኘው አስክሬን 14 ቢሆንም ምን ያህል እንደሆነ ገና አልታወቀም ይላል። የሞቱት ቁጥሩ አሁን እኮ ሌሎቹንም እየፈለጉ ነው ያሉ ጓደኞቻቸው። ይህን ያህል ነው ማለት አይቻልም። ምክንያቱም ከእኛ ጋር የነበሩ እያሉ አሁን ፍላጋ ጓደኞቻቸው እከሌ የለም እየተባባሉ ገና ፍላጋ ላይ እንዳሉ ነው ያየዋል። በህይወት የተረፉት አንድ ላይ ተሰባስበው የጓደኞቻቸውን ስም እያስመዘገቡ ፍለጋው መቀጠሉን የዓይን እማኞቹ ይገልጻሉ። አስክሬናቸው ከተገኘው ውጪ እስካሁን በርካታ ሰው መጥፋቱን ከፈላጊዎቹ መረዳታቸውንም ይናገራሉ። ስለ ሁኔታው ለመጠየቅ ማምሻውን የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሉክ ቱት ጋር በእጅ ስልካቸው ደውዬ ነበር። ስልኩን ያነሳው ሰው ይህን መልእክት ነገረኝ። ፕሬዝዳንቱ ስብሰባ ላይ ነው። ስንት ሰዓት ላይ ይጨርሳሉ? 1 ሰዓት በኋላ። ከአሜሪካ ድምጽ ነበር መደውለውና በጣም በተደጋጋሚ ነበር የደወልነው ሁኔታውን የአካባቢ ሁኔታ ለማጣራት እኛም ከእሳቸው አፍ መረጃ ለመስማት ፈልገን ነበር ተደጋጋሚ ሙከራ ያደረግነውና እንደው ባገኛቸው ደስ ይለኝ ነበረ። ኮናክ እናደርጋቸዋለን ኮናክ እናደርጋቸዋለን እርሳቸው ከወጡ ወይም ሌላ ሰው የህዝብ ግንኙነት ወይም ኮሚኒኬሽን ጉዳዮች ሌላ ሰው ይኖር ይሆን ላስቸግሮት? ራሳቸውን እንጠይቅ በኋላ ሲወጥ ከአንድ ሰዓት በኋላ መልሼ ስደውል ስልካቸው ባለመነሳቱ ላገኛቸው አልቻልኩም። የተባበሩት መንግስታት የስደተኞች ተቋም ቃል አቀባይ አሪያን ሩሜሪ ማክሰኞ ዕለት ለአሜሪካ ድምጽ ሰጥተውት በነበረው ቃለ ምልልስ 285,000 የሱዳን ስደተኞች በኢትዮጵያ እንደሚገኙ ገልጸው ነበር። በዚህም የደቡብ ሱዳን ስደተኞችን ከፍተኛውን ቁጥር በመቀበል ኢትዮጵያ በአንደኛ ደረጃ ላይ እንደምትገኝ ተናግረው ነበር። ጃዊ የተሰኘው የስደተኞች መጠለያ ጣቢያም የደቡብ ሱዳን ስደተኞች ከሚገኙበት መጠለያ ጣቢያ አንዱ ነው።